ባል ሸተተኝ ታውቃላችሁ። እኔም ባል አክብሪ አክብሪ እያለኝ ነው እና ከየት አባቴ የት ሂጅ ላክብር እናታችሁ? እስቲ አንዳችሁ ጥሩኝና እናንተ ጋር መጥቼ ላክብር ማለት ነው። እና ብቻዬን ስለሆንኩ ይደብራል። ከሰው ጋር ስትሆኑ ግን ታከብራላችሁ ምናምን እና አሁን የነ አይሚዬና የነ ቡቡዬ ሳይ ማለት ነው የኔ ፍቅሮች በጣም ነው የምታምሩ። ፈጣሪ አይለያችሁ። የዛሬ ዓመትም እንደዚህ ፏብሽ ብሎ አክብሮ ባል እንዲመስለን አድርጎ ነበር እና አንዷ ሴት አንቺ የአሸንዳ ልብስ ለብሰሽ የአሸንዳ ፀጉር ተሰርተሽ አንቺ ማየት አምሮኛል እና ልጄ ላይ ጠባሳ ቢወጣ አንቺ ነሽ የምትጠየቅበት ብላኝ ስለነበረ እኔን ተጠያቂ መሆን ስለ አልፈለግ ሰሞኑን ቢዚ ሆኜ ነበረ። ዛሬ እንደዚህ ፏፍሽ ብዬ ኦዲየንሶችን ለማስደሰት መጥቻለሁ ብላለች እና የኔ ወርቅ፣ የኔ እንቁ፣ የኔ ጨረቃ ማለት ነው መታለች። በጣም ነው ያማረብሽ፣ በጣም ነው የምታምሩት። ልብሳችሁ ደግሞ እናንተ የዘንድሮ ይለያል። የምር የፍቅር የጽጌ አይምዬ የሁላችሁም ያምራል። የምር በጣም ነው የሚያምረው እና በዓሉ እንግዲህ የሰላም የፍቅር ይሆንልን። አገራችን ሰላም የምትሆንበት 2019 ሰላም የምናገኝበት፣ ሰላም የሚወርድበት፣ እርቅ የሚወርድበት፣ ሀገሩ ያልገባ ገብቶ የሚያገባበት ያድርግልን። አሚን በሉ። ቡቡዬና አይምዬ ደግሞ ፈጣሪ አይለያችሁ። የዛሬ ዓመት የልጅ እናት የልጅ አባት ሆናችሁ የምትመጣበት ዓመት ያደርግላችሁ። ተጋብታችሁ ወግ ማድረጋችሁን የምናይበት ዓመተ ያድርግልኝ 2019 2018 ደግሞ ያለፈውን ጭቅጭቁ ሰው የተጋደለውን ስንት ነገር የተፈጠረውን ይዞልን እስቲ ይለቅ። 2019 ሰላምን ይዞ ይምጣልን። እውነት በጣም የሚያስጠላ ዓመት ነበረ። ፈጣሪ ይመስገን ለሁሉም ነገር ፈጣሪ ይመስገን ማለቱ ይሻላል። ቀጣይ ዓመት ደግሞ ሙቀቱ አይታችኋል። ስልኩን ካሜራውን ራሱ እያጠቆረ ነው ማርያምን። እኔን ደግሞ ይውላችሁ ይውኝ እና ሙቀቱን ካሜራውን መጀመሪያ ከእንትን ነበርና እያጠቆረ እየሄደ ነው በጌታ